ሶላት ማብዛት የኢኮኖሚ ችግር ያለበት የህይወት ጥበት ደሞዙ በረካ ያጣበት የላይፍ ስንክሳሩ የበዛበት ሶላት ያብዛ። በጁምዓ ላይ ሹክ ልበላችሁ። እንደ ሳምንቱ ዛሬም ቀለሜን አንስቼ ታሪኩ መቼም ቢቀዳ ያልቅምና መዲና መንደር ከትሜ ዛሬ ደግሞ ከባልደረቦቹ ውስጥ በስሱ የሶባን ስጋት ለቅሶ ብዬ ሰየምኩትን ታሪክ በጥቂቱም ቢሆን ሹክ ልላችሁ ወደድኩ። ሰው አንድን ሰው ሲወድ መቼም ቢሆን እንዲለዩ አይፈልግም። ሕይወቴም ሞቴም ከሱ ጋር ያደርገው ሲል ይሳላልም አልፎም ከሱ ጋር መቀስቀስን ይመኛልም። ድንገት የተለየው እንደሆን ደግሞ ሐዘን በዛ ሰው ላይ አለለከት ይበዛል። በተቃራኒ ደግሞ አላህ ሽቶ አብሮት የቆየ እንደሆን በሐሴት ስሜት ጣሪያ ይነካል። በእርግጥ ቆም ብሎ ካሰቡበት ከሚወዱት ጋር መሆን ምንኛ ያስደስታል። በነገራችን ላይ መግቢያዬ ላይ ያልኩህን ችላ ብለህ ነገር ግን አሁንም አብረኸኝ ተከትለህ መደምደሚያው ላይ የደረስኩ ጊዜ ነገሩ ገብቶ አንተም እንደኔው ከሚወዱት ጋር መሆን ምንኛ ያስደስታል ያ አላህ ትላለህ። ታሪኩን ገና መስማት ስትጀምር ሶባን ማን ነው በሚል ጥያቄ ከሆነ የመጣኸው እዚህ ጋር እጅግ በጣም አጭር መልስ ልስጥህ። ሶባን ሰሃባ ወይም የነብዩ ባልደረባ ነው። ያውም የነብዩ ሰለላሁ ዐለይሂ ወሰለም ምርጥ ወዳጅና አገልጋያቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብዙውን ጊዜ ከጎናቸው አይለዩትም ነበር። ይህን እዚህ ጋር ከታል አድርገውና አንድ ስለተፈጠረው አጃይብ ነገር ሹክ ልበልህ። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም በጠዋት ከቤት ወጡና እስከ ማታም ድረስ ሳይመለሱ ከሄዱበት ቆዩለ። ታዲያን ወደ ቤቱ ተመለሱበት ወቅት ትልቁ ሶባን እንደ ሕፃን ልጅ ቁጭ ብሎ ሲያለቅስ ያገኙታል። ይህን የተመለከቱት የኛ ነብይ ሰለላሁ ዐለይሂ ወሰለም ቀረብ በማለት ስለ ሁኔታው ወይም ስለ ለቅሶ ምንጭ እንዲህ በማለት ጠየቁት። ሶባን ሆይ ምን አስለቀሰ? ሶባንም እንዲህ ሲል መለሰ፣ ብቻዬን ትተውኝ ጠፉ እኮ አንቱ የአላህ ነቢይ። መልእክተኛውም የነው የሚያስለቅስ ሶባን ሆይ በማለት ድጋሚ በጥያቄ ያዙት። አይደለም አንቱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም፣ ሙሉውን ቀንና ሌሊት ብቻዬን ትተውኝ ሲጠፉ ብቸኝነት ተሰማኝ። ጀነት ብገባም እንኳ ደረጃዬ ከታችኛው እንደሚሆን አውቃለሁ። እርሶ የአላህ መልእክተኛ ኖት። እናም በጀነት ውስጥ ደረጃው ትልቅ ነው። በጀነት ከእርሱ መለያየት አሳሰበኝና ስጋት ገብቶኝ ነው ያለቀስኩትኝ አላቸው። ይህን የሰሙት የአላህ ነቢይ ሰለላሁ ዐለይሂ ወሰለም የሶባንን ስጋት እንዲህ በማለት መልስ ሰጥተው ያረጋጉት ያዙ። ሶባን ሆይ አንድ ሰው ከወደደው ጋር እንደሚከሰከስ አላወክንም እንዴ? ፊዳከ ነፍሲ ኡሚ ወአቢ ያ ረሱላላህ። ሶላት ማብዛት የኢኮኖሚ ችግር ያለበት የህይወት ጥበት ደሞዙ በረካ ያጣበት የላይፍ ስንክሳሩ የበዛበት ሶላት ያብዛ። በጁምዓ ላይ ሹክ ልበላችሁ።